የሽልማት ዘርፎችን እስካሁን ሸልመናል። አሁን ደግሞ ወደ ቀጣዮቹ እንገባለን። በቅድሚያ And now we proceed to the next awards. በቅድሚያ በአሪፍ ፔይ ፓወር የሆነው የጃሚን አዋርድ እንሸልማለን። ይህ ሽልማት ከሌሎቹ ለየት የሚያደርገው ሙሉ ለሙሉ የህዝብ ድምጽ ብቻ ነው አሸናፊ የሚለየው። The next award is powered by Arif Pay and it's called the Jami Award. This award is solely by popular choice of the audience. ጃሚ የክሬቲቭ ኢንዱስትሪ ላይ የምትገኙ ብዙ ክሬተሮች አድናቂዎቻችሁ ተከታዮቻችሁ ለእናንተ ቲፕ ማድረግ ከፈለጉ የተለያዩ ገዛዎችን ማድረግ ከፈለጉ እንዲያግዙ የተመቻቸ የቴክኖሎጂ ፕላትፎርም ነው። እንዲሁም ይቀጥላል ማለት ነው። አሁን ተጀምሯል። ይሄንን ደግሞ ፕላትፎርም መጠቀም ትችላላችሁ ወደፊትም። ጃሚ ተጠቅሞ ህዝቡ ለቲክቶክ ክሬቲቭ አዋርድ 150,000 ብር ዶኔት አድርጓል። ይህንን ሽልማት ራንደምሊ ተወዳጅ ለሆኑ የቲክቶክ ክሬተራችን የምንሸልምበት ሰዓት ላይ ደርሰናል። ይህንን ሽልማት የሚሸልሙልን ደግሞ የጃሚ ዋና መስራች የሆኑት አቶ ናታን ዳምጠው እንዲሁም የአሪፍ ፔይ ተወካይ ናቸው። This award will be presented by the founder of Jami, Mr. Nathan Damtao. እባካችሁ ሚስተር አቶ ናታን ዳምጠውን ወደ መድረክ ጋብዙልን። Welcome to the stage, Mr. Nathan Damtao. እንዴት አመሻችሁ? ጥሩ ጊዜ እያሳለፋችሁ ነው አይደለም? ነው ድምጽ አይሰማም። Alright. So የጃሚ አዋርድን አናውንስ ከማድረጋችን በፊት የዚህ አዋርድ ለየት የሚያደርገው ነገር የጃሚ አዋርድ የጃሚና የአሪፍ ፔይ አዋርድ ከእኛ ሳይሆን ከራሱ ከፋኖቻችሁና ከኦዲየንሶቻችሁ የተሰበሰበ አዋርድ ነው ማለት ነው። ሶ ይሄንን አዋርድ አሁን ስክሪን ላይ በምታዩት የራፍል እንትን አብረን እናየዋለን ማለት ነው። የዚህን አዋርድ አሸላሚ ዝግጁ ናችሁ? ከፋኖቻችሁና ከኦዲየንሶቻችሁ የተሰበሰበው አጠቃላይ ብር ወደ 150,000 ላስት ታይም አይ ቼክ 150,000 እያደገ ሊሆን ይችላል። አሁን መጨመር ይቻላል ጃሚ አዋርድን። ስለዚህ እንከታተል ወደ ጃሚ አዋርድ እስከሚዘጋጅ ድረስ የተወሰነ ነገር ስለ ጃሚ ወይም ስለ አሪፍ ፔይ የተወሰነ ነገር የጃሚ ፕላትፎርም የቲፕ መሰብሰቢያ ሆኖ ሲሆን ከአሪፍ ፔይ ጋር በመሆን ማንኛውም የቲክቶክ የኮንቴንት ክሬተር የጃሚ አካውንት ክሬት በማድረግ የፋኖቻችሁ ወይም ከኦዲየንሶቻችሁ you can collect የፋይናንሻል ቲፖችን ማለት ነው። pretty much እንደ ቲክቶክ ጊፍቲንግ አይነት ግን this time it's actual money ወይም ዶላር ወይም የውጭ ሀገር ከረንሲዎች ማለት ነው። so በአሪፍ ፔይ ፓወር የተደረገ ነው። maybe ከአሪፍ ፔይ ደግሞ አዲስ ለሆናችሁ አሪፍ ፔይ ሀገር ውስጥ ካሉ የገንዘብ ማስተላለፊያ መንገዶች ትልቁ ነው። የተለያዩ የፖስ የጌትዌይ የስዊች ቴክኖሎጂዎች አሉት። አሪፍ ፔይ የሚታወቀው ከተለያዩ ስታርታፖችና ቢዝነሶች ጋር በመስራት ሲሆን አንደኛው ፓርትነሮቹ ጃሚ ሲሆን ሁለተኛው ፓርትነር በቅርብ ቀን ላውንች የሚደረገው የአርትስ ፕላስ ከአርትስ ቲቪ ጋር ፓርትነር በማድረግ የመጀመሪያውና ልዩ የሆነው የፊልም ስትሪሚንግ ፕላትፎርም ነው። የተለያዩ ፊልሞች በአጭር ጊዜ ከ50 በላይ የተለያዩ ፊልሞች ይገቡበታል። ለጊዜው 10 ተጨምሮበታል። ስለዚህ አርት ፕላስ በቅርብ ጊዜ ላውንች ስለሚደረግ እንድትከታተሉት ጋብዛለሁ። ስለዚህ ተዘጋጅቷል የጃሚ አዋርድ ራፍል። ሁላችሁም ዝግጁ ናችሁ? ኦልራይት እንቀጥል። ድምፁ ይሰማኛል። የራፍል ድምፅ ይሰማኛል።
አላችሁ ወይ አላችሁ ወይ አማን ነው ወይ ያገው ሰላም አሚን ጠፋብኝ ሌላ ነው ልቀጥል እንደዛ አሳቢ ከተማ የሙዚቃ ብሬክ ላይ እንሰሳለን አዲስ አበባ ገብቼ እንደዚህ አይነት ክሬተሮችን የሚያበረታቱ የቴክኖሎጂ መፍትሄዎች ያስፈልጉናል። እናንተም ጃሚዶት ባዮ ላይ በመግባት አካውንታችሁን መክፈት ትችላላችሁ። ቲቪ የሻይ ዙይ ወይ ደግሞ ላይቭ ስትሪም ማድረግበትን ስቲከር የተለያዩ ነገሮች እንድትሰጡኝ አግዙኝ ማለት ትችላላችሁ። ጃሚ ባዮ ላይ ገብታችሁ እነዚህ ፕላትፎርሞች በነገራችን ላይ በውጭ ሀገራት በጣም የተለመዱ ናቸው። ወጣት ኢትዮጵያውያን ደግሞ እንደዚህ አይነት ፕላትፎርሞች ሰርተው ለወጣት ኢትዮጵያውያኖች ለኮንተንት ክሬተሮች ሲያዘጋጁ እጅግ በጣም ደስ ይላል። ጃሚ መጠቀም አሪፍ ቤይ መጠቀም እንዳትረሱ። አሪፍ ቤይ የዚህ ዝግጅት የኢንተርናሽናል ፔመንት አጋራችን እንደሆነ በዚሁ አጋጣሚ ለማሳወቅ እንወዳለን። በስተመጨረሻም ዝግጁ ሆኗል ጃሚ አዋርድ ድምፁ እንደገና ይሰማኛል። ቤንጂ እስጢፎ ማን ላይ ያረፈው ብሩክ ኒውስ ሁለተኛ ጊዜ በአንድ ምሽት አሸናፊ ሆኗል። ብሩክ ኒውስ በድጋሚ በምሽቱ ሁለተኛ አዋርድ ሊወስድ ነው ማለት ነው። በነገራችን ላይ ይሄ አዋርድ ራንደምሊ እንደተመለከታችሁት ነው የተመረጠው። ብሩክ ኒውስ እንኳን ደስ አለ። Congratulations to Brook News for winning again his second award of the evening. Brook News እንኳን ደስ አለ። Congratulations. ዛሬ ስንገባ በብሩክ አማካኝነት ለጃሚ የተወሰነ ዘገባ ይኖረናል ብለን ተስፋ እናደርጋለን። በትክክል በድጋሚም ማመስገን ይቻላል። እንግዲህ የጃሚ አዋርድ ውስጥ ሪኮግኒሽን ብቻ ሳይሆን ገንዘብም እንዳለው እየነገሩኝ ነው እና በጣም ደስ ብሎኛል። መጀመሪያ ሬጂስተር አድርጌያለሁ እንግዲህ በጃሚ አካውንት ማለት ነው። ማንኛውም የሶሻል ሚዲያ ተጠቃሚዎች እንግዲህ በጃሚ ሬጂስተር አድርጋችሁ ሰው ቲፕ ሊያደርጋችሁ ይችላል፣ ልትጠቀሙ ትችላላችሁ። በዛ አማካኝነት ስለሆነ በጣም ደስ ብሎኛል። እንግዲህ ሁለተኛ እዚህ መድረክ ላይ ስለወጣው ወዳችኋለሁ። እግዚአብሔር ያክብራችሁ፣ እግዚአብሔር ይጠብቀን። ጃሚ አዋርድ እንግዲህ የተሰበሰበው ገንዘብ ራሳችሁ ከኦዲየንሶች ነው ማለት ነው። ለብሩክ ኒውስ የተበረከተውን ገንዘብ ከእናንተ የመጣ ነው። እጅግ በጣም እናመሰግናለን። ብሩክ ኒውስ በድጋሚ እንኳን ደስ ያለ። በመቀጠል ቀጣዩ የሽልማት ዘርፋችን የሚሆነው በ2025 ወደ ቲክቶኩ ዓለም ተቀላቅለው በፍጥነት የብዙዎችን ልብስ የገዙ ከፍተኛ ዝናን ማትረፍ የቻሉትን በቤስት ኢመርጂንግ ቲክቶከር አዋርድ ዘርፍ እንሸልማለን። This award honors content creators who joined TikTok just in 2025 and has managed to capture the hearts of their audience. Best Emerging TikToker Award. ይህን ሽልማት ደግሞ በተለያዩ ማህበራዊ ሚዲያዎች ላይ ስራዎቿን ስታቀርብ የምናውቃት የኢክራም አውቶሞቲቭ ዋና ስራ አስኪያጅ የሆነችውን ኢክራም ኢድሪስ ትሆናለች ማለት ነው። To present this award, the CEO of Ikram Automotive, Ikram Idris, is with us today. ኢክራም እባካችሁ ወደ መድረክ ያዙልን። Please welcome to the stage, Ikram Idris. በጣም ነው የምታምረው። አታምርም ወይ? አጨብጭቡላት እንጂ። የእስካሁን የፕሬዘንተር ቤስት አለባበስ አዋርድ ሽልማት ካለ የኔን ቦት ያገኘው ይሄ አለባበስ። በትክክል እንደምን አመሻችሁ። እንደምን አመሻችሁ። በጣም ደስ ይላል። እንግዲህ ዛሬ ለሶስተኛ ጊዜ እዚህ መድረክ ላይ ተገኝቻለሁ። ቲክቶክ ቤተሰቦች በሙሉ እንኳን ደስ ያላችሁ። በጣም ታምራላችሁ። እኔም በጣም አምራለሁ። አመሰግናለሁ።
እጩዎቹን ተመልክተን እንመለስ። ቤስት ኢመርጂንግ ተስፋ የተጣለባችሁ እነማን ናችሁ? አላችሁ? እናያችሁ? ቤስት ኢመርጂንግ ቲክቶከር አዋርድ ምርጥ 5 እጩ ተወዳዳሪዎች አንቴ፣ ባምሌ፣ ዶቭ፣ ኢትዮ ማትሪክስ፣ ሰሊና ዋሮ። እንግዲህ የዚህን አሸናፊ ከመናገሬ በፊት ዛሬ እንደምታዩኝ ያው ህፃን ልጅ አዝዬ ነው የመጣሁት። አንድ መልእክት ማስተላለፍ እፈልጋለሁ ለቲክቶከሮች እንደ እናት። መቼም እዚህ ውስጥ እናቱን የማይወድ የለም አይደል? እስኪ የማይወድ እናቱን የሚወድ እስኪ አንዴ። ቲክታክ ላይ እናትህ እንደዚህ ትሁን እንደዚህ ትሁን የዚህ ምናምን ልጅ በቃ በጣም እናት ትሰደባለች እና እባካችሁ ቲክታክ ላይ እናት አትሰደብ የሚል መልእክት ነው። ቢያንስ እንደዚህ አዝላ ያሳደገች እናት ነችና ወጣቶች እናቶችን አትስደቡ። እናት የሰው እናት የሚሳደበው የራሱን እናት የማይወድ ነው። በእኛ በእስላም ደግሞ ጀነት ወይንም ጀነት እናት እግር ስር ነችና እባካችሁ ለእናቶች ጥንቃቄ አድርጉ። የዛሬው ተስፋ የተጣለበት ማን ነው? እስኪ ባምሌ ባምሌ እንኳን ደስ አለ። ባምሌ ወደ መድረክ። Congratulations to Bamle for winning the Best Emerging TikToker Award for the G-Power TikTok Creative Awards 2025. እንኳን ደስ አለ ባምሌ። ባምሌ ወደ መድረክ እባክህ። ዘንድሮ ቲክቶክ ዓለምን በኢትዮጵያ ውስጥ በከፍተኛ ደረጃ እየተንቀሳቀሰ የነበረው ባምሌ የቤስት ኢመርጂንግ ቲክቶከር አዋርድ ሽልማት አሸናፊ ሆኗል። እንኳን ደስ አለ ባምሌ። በጣም በሚያስቁ ቪዲዮዎቹ እናውቀዋለን። ጥርሳችንን አያስከድንም። የእሱ ቪዲዮ ከመጣ እናሳልፈውም። ሆዳችን እስኪያመን ድረስ የሚያስቀን ባምሌ ስላሸነፍክ እንኳን ደስ አለ። ባምሌ ወደዚህ አሁንም ተረጋጋ። እንደተመኘኸው አገኘኸው። ልጄን ሳምና ነው የምሰጥህ። ሳሟት መጀመሪያ። እንኳን ደስ አለ በድጋሚ ባምሌ ቤስት ኢመርጂንግ ቲክቶከር አዋርድ። በጣም አመሰግናለሁ። ለዚህ ላበቃኝ ለድንግል ማርያም ልጅ ለእግዚአብሔር ትልቅ ክብርና ምስጋና አቀርባለሁ እና ለዚህ እንደበቃ ላደረጋችሁኝ ለሁላችሁ ለመልእክተኛው እንዲሁም ለጓደኞቼ በጣም አመሰግናለሁ። ይህን ዋንጫ አብሬ ብቻዬን አይደለም የሚያሳካሁት። ጓደኛዬ አወት አንዴ ወደዚህ ሲመጣ አወት አንዴ ወደዚህ ነው መድረኩን አፍሮታል መሰለኝ። ለመምጣት እየፈለገ አይመስልም ጓደኛ። አዎ ያፍትኝ ያፍትኝ እየመጣ ይገኛል ወደ መድረክ። ጓደኝነት ወንድማማችነት ዛሬ በመድረክ በሁለተኛ ጊዜ ይገርም ነው። ኢትዮጵያዊነት በዚህ መድረክ እየተመለከትነው እንገኛለን። በጣም ይቅርታ በመጀመሪያ ሁላችሁንም በጣም ነው እናመሰግነው እዚህ ድረስ ላደረጋችሁን። ከመልእክተኛው ጀምሮ
የደገፋችሁን ፎሎ ያደረጋችሁን በጣም ነው እናመሰግነው። እዚህ ልንደርስ ያደረገን ፈጣሪያችን እሱ ክብርና ምስጋና ይውሰድ። እንኳን ደስ ያለ ባምሌ፣ እንኳን ደስ ያላችሁ ጓደኛሞች። ደስ ይላል። ወደ ቀጣዩ የሽልማት ዘርፍ እናመራለን። ባሳለፍነው ዓመት በቲክቶክ ላይ የተለያዩ ባህላዊም ዘመናዊም ጭፈራዎችን በማሳየት ቀልባችንን የገዙ ሰውነታቸው እንደ ውሃ የሚታዘዝላቸው የቤስት ዳንስ ወይም ፐርፎርማንስ አዋርድ ሽልማት ነው። This award honors creators who have shown us modern and cultural dances and performances. These creators do not only move their bodies but also make us want to move too. የዚህ ሽልማት የሚሸልሙልን ደግሞ የኤስአርኤን ባለቤት የሆኑት ሚስተር አልበርት ሼን ናቸው። To present the award of the Best Dancer or Performer Award, the owner of SRNE, Mr. Albert Shen, is among us. ሚስተር አልበርትን ባካችሁ ወደ መድረክ ጋብዙልን። Please welcome to the stage, Mr. Albert Shen. ቋንቋ ድጋፍ ለማድረግ ነው እዚህ የተገኘሁት። መጀመሪያ እጩዎቹን ተከታትለን እንመልሳለን። ቤስት ዳንሰር ፐርፎመር ምርጥ 5 እጩ ተወዳዳሪዎች በጽናት ቢቲ፣ ኮምፒውተር 12፣ ዳዊት ታዬ፣ ጃኒ፣ ጃዝሚን ሆፕ። በጣም ከባድ ኮምፒቲሽን ነው። አሸናፊው ዳዊት ታዬ። ዳዊት ዴቭ አሸናፊ ሆኗል። በተለያዩ እንቅስቃሴዎቹ የምናውቀው ዳዊት የዚህ ሽልማት ማለትም የቤስት ዳንስ ወይም ፐርፎርማንስ ሽልማት አሸናፊ ሆኗል ማለት ነው። እንኳን ደስ አለ ዳዊት። Congratulations to Dawit Taye for winning the Best Dancer or Performer Award of G-Power TikTok Creative Awards 2025. እንኳን ደስ አለ ዳዊት ታዬ። ከኮቪድ ጀምሮ የተለያዩ ትሬኒንግ ሙዚቃዎችን በመጠቀም ቫይራል የሆኑ የዳንስ እንቅስቃሴዎችን በማሳየት የምናውቀው ዳዊት ዘንድሮ በዚህ ዘርፍ አሸናፊ ሆኗል። እንኳን ደስ አለ ዳዊት። በድጋሚ እንኳን ደስ አለ ዳዊት ታዬ። እንዴት ናችሁ? ሁላችሁም ሰላም ናችሁ? በስመ አብ ታስፈራላችሁ የሌለ ማለት ነው። በመጀመሪያ እዚህ እናንተ ፊት እንድቆም ለረዳችኝ በጣም ለመወዳት ያለሷ ምንም መራመድ ለማልችለው ለእመቤቴ ድንግል ማርያም ምስጋና ይድረስልኝ። በመቀጠልም ተንከባክባ ፍቅር ሳትቀንስ ምንም ሳይጎልብን በቃ ቃላት የለኝም ለሷና ላሳደገችኝ ለጀግናዋ እናቴ አበባ ትካው መኮንን ምስጋና ይድረስልኝ። ያው ማመሰግነው ሰው ብዙ ነው ባይዘውና እንዳይደብራችሁ። በአብሮ አደግ ጓደኞቼ የእናንተ ምኞት ነውና ሁላችሁንም በጣም ነው የምወዳችሁ። ያው ስማችሁን ከጠራው እዚህ ጋር አይመጣውም፣ ለዛ ሁላችሁንም አመሰግናለሁ። ዳንሰኛው ጀማ በጣም ነው የምወዳችሁ ሁላችሁንም፣ የእናንተ ውጤት ነው። በመጨረሻም እኔም ቦት ላደረጋችሁ ለሁላችሁ ከልብ አድርጌ አመሰግናለሁ። እዚህም ሀገር ላይ ውጭም ላላችሁ እንዳከበራችሁ እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ያው አንድ የምናገረው ነገር አለ። በዚህ አጋጣሚ ልናገረው፣ ወንዶችን አያካልልም። ሴቶች ኢማኔር መሸጥ ጀምሬያለሁ። ኢማኔር አዲስ ብላችሁ መምጣት መደብ ትችላላችሁ።
በዘመን አዋርድ የሚቀጥለው ዓመት ተሸላሚ ወይ እጩ ሆኗል። እዚሁ ጀምሮታል። Congratulations and thank you for our presenter, Mr. Arvishan. በመቀጠል ጤናችንን ከስፖርት ጋር በማያያዝ ጤናማ የኑሮ ዘይቤ እንዲኖረን የሚያበረታቱን በቤስት ስፖርትስ ኤንድ ፊትነስ ፎር ሄልዝ ኮንተንት ዘርፍ እንሸልማቸዋለን። The next award will be the Best Sports and Fitness for Health Content Award. ይህንን ሽልማት የምትሰጥልን ደግሞ በተለያዩ የትወና ስራዎቿ የምናውቃት እንዲሁም ደግሞ የአዲስ አበባ እግር ኳስ ፌዴሬሽን ምክትል ፕሬዝዳንት የሆነችው አርቲስት ማስተዋል ወንደሰን ናት። This award will be presented by the beloved actress and Addis Ababa's Football Federation Vice President Mastawal Wendosen. Mastawal Wendosen ወደ መድረክ እባካችሁን እያጨበጨባችሁ ተቀበሉልን. Please welcome to the stage the beloved actress Mastawal Wendosen. ሰላም እንዴት ናችሁ? እንኳን ለዚህ ቀን በሰላም አደረሳችሁ። አዘጋጆችም በብዙ ድካምና ልፋት እዚህ ቀን ላይ ስለደረሳችሁ እንኳን ደስ አላችሁ ማለት ፈልጋለሁ። ስለ ቲክቶክ ስናስብ የተወሰነ ዓመታት በፊት ኮሮና ላይ አይደል ሁላችንም እንደ ቀልድ የጀመርነው። አሁን ግን በዓለማችን ላይ 1.5 ቢሊዮን የሚያክል ሰው የሚጠቀመው ፕላትፎርም ነው እና በእጃችሁ ላይ ያለው በገንዘብ የማይተመን ሀብት ነው። ስለዚህ የብዙ ሰዎችን ቤት የሚያንኳኳ ብዙ ሰዎችን ኢንፍሉዌንስ የሚያደርግ ፕላትፎርም ስለሆነ ሁላችሁም ለመልካም እንድትጠቀሙበት እላለሁ። በመቀጠል 27 እጩዎች አሉ አይደል? ዛሬ 27 ሽልማቶች አሉ። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይህንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። የህይወታችሁን መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። እሺ የዛሬ ኖሚኒዎች ሄልዝ ኮንተንት ምርጥ 5 እጩ ተወዳዳሪዎች አማድ፣ አሹ ቪውስ፣ ዳናይ ካሊስተር፣ ዳዋ ቦስ፣ ቶማስ ኃይሉ። Best Sport and Fitness for Health Content አሸናፊ ዳናይ ካሊስተር። ዳናይ ካሊስተር እንኳን ደስ አለ። በተለያዩ ስፖርት ነክ በሆኑ እኛን ጤናችንን ጠብቀን ፊት እንድንሆን የሚረዱንን ቪዲዮዎች በመስራት የምናውቀው ዳናይ ካሊስተር የዚህ ሽልማት አሸናፊ ሆኗል። እንኳን ደስ አለ ዳናይ። Congratulations to Danai for winning the Best Fitness and Health Content for Health. እንኳን ደስ አለ ዳናይ በድጋሚ። ስፖርተኛ አረማመዱ ራሱ ግርማ ሞገስ ያለው ነው አይደለ? ስትመለከቱት Congratulations to Danai for winning the Best Sports and Fitness for Health Content Award of the G-Power TikTok Creative Awards 2025. እንኳን ደስ አለ ዳናይ። ሰላም እንዴት ዋላችሁ? በመጀመሪያ ልዑል እግዚአብሔር የተመሰገነ ይሁን። እናም እመቤታችን ቅድስት ድንግል ማርያም የተመሰገነች ትሁን። በመቀጠል ቤተሰቦቼ በጣም አመሰግናለሁ። ስፔሻሊ ታላቅ ወንድሜ ከልብ አመሰግናለሁ። ከልጅነት ጀምሮ እስካሁን ከጎን ያለውን አቡሌ በጣም አመሰግናለሁ። አሁንም በርትቼ አሳያለሁ።
በመቀጠል ኮች ጌታቸው አቶ ጌታቸው የስዊት ቦክስ ባለቤት ይህንን እድል አመቻችቶ ይህንን እንትን እስከ ኮችነት ያበቃኝ በጣም አመሰግናለሁ። ወይኑ አቁራሌም በጣም አመሰግናለሁ። የኢትዮጵያ ሕዝብ ሁሉም ቮት ያደረገኝ በጣም አመሰግናለሁ። እናም ደግሞ ማህበር ቁርምም ካብ ልቤ ዘመስግን ይሞችኩም። እናመሰግናለን ዳናይ፣ እንኳን ደስ አለህ። እንኳን በዚህ ዘርፍ አሸናፊ ሆንክ ለማለት እንወዳለን። እንኳን ደስ አለህ ዳናይ፣ ቤስት ስፖርትስ ኤንድ ፊትነስ ፎር ሄልዝ ኮንተንት አዋርድ በማሸነፍ። በመቀጠል ደግሞ በሀገራችን ኢትዮጵያ ውስጥ እየተዘዋወሩ የተለያዩ የሀገራችን ክፍሎች እየተጓዙ እኛም በስልካችን ላይ እያየናቸው አብረናቸው የሄድን እስኪመስለን ድረስ ያስጎበኙንን በቤስት ትራቭሊንግ ኮንተንት አዋርድ ልንሸልማቸው ተዘጋጅተናል። This award honors the creators who takes us along their incredible journey wherever they go and make us feel like we are actually right there with them wherever they are. ይህንን ሽልማት ደግሞ የሚሰጡልን የሳኮ ዋና ስራ አስኪያጅ የሆኑት ሚስተር ስኮት ዙ ናቸው። This award will be presented by the CEO of SACO, Scott Zhu. እባካችሁ ሚስተር ስኮትን ወደ መድረክ ጋብዙልን። Please welcome to the stage Mr. Scott Zhu. ትራቭሊንግ ኮንተንት በጣም አብዛኞቻችን ከምንወደው ኮንተንት መካከል ነው። እኛም እንድንሄድ ከሚገፋፋን መካከል ነው። በቤስት ትራቭሊንግ ኮንተንት ዘርፍ በቤስት ትራቭሊንግ ኮንተንት ዘርፍ እጩ የሆኑ ተወዳዳሪዎቻችንን ተሳታፊዎቻችንን እንመለከታለን። ቤስት ትራቭሊንግ ኮንተንት ምርጥ 5 እጩ ተወዳዳሪዎች እንሂድ በጫካ፣ ኢትዮጵያን ዋይልድ ላይፍ፣ ሀበሻ ትራቨለር፣ ሰያ ኢትዮጵያ፣ ቪዚት ኦሮሚያ። የትኛው ይመስላችኋል? በቤስት ትራቭሊንግ ኮንተንት ዘርፍ አሸናፊ የሆነው ሰያ ኢትዮጵያ ነው። እንኳን ደስ አለ ሰያ። Congratulations to Saya. Saya, please give a warm round of applause to Saya. Congratulations for winning the best traveling content of G-Power TikTok Creative Awards of 2025. በቤታችን ሆነን እንደተጓዝን ያህል እስኪሰማን ድረስ አብዛኛውን ጊዜ የሚያማምሩ ኮንተንቶችን በመልቀቅ የምናውቀው ሰያ እንኳን ደስ አለ። በመጀመሪያ ደረጃ ምስጋና ለዓለማቱ ጌታ ለአላህ ሱብሓነሁ ወተዓላ የተገባ ይሁን። በመቀጠል እኔ ምን ኖሮኝ ፎሎ እንዳደረጋችሁኝ ምን ኖሮኝ እዚህ እንዳደረሳችሁኝ ባላቅም ለፎሎወሮቼ እጅግ በጣም አድርጌ አመሰግናለሁ። በተረፈ አንድ ቁም ነገር ሳልናገር መውረድ አልፈልግም። ያው እዚህ ያላችሁ አብዛኞቻችሁን ኦልሞስት ሁላችሁ ማለት በሚቻልበት ደረጃ ተጽዕኖ መፍጠር የምትችሉ ሰዎች ናችሁ። እኛ ጉዞ እናደርጋለን። እውነት ለመናገር ከከተማ ስወጣ ሁሉ ነገር ሀሴት ያደርጋል። ነገር ግን መንገድ ላይ ስንሄድ የትራፊክ አደጋ እያየን በቃ ልባችን ሁሌ እንደደማ ነውና ሁላችሁም ድምፅ አላችሁ። እንደምታውቁት አንድ ዶክተር ሰርጀሪ እያደረገ ቢስት አንድ ሰው ነው የሚሞትበት። 3 ሰው 4 ሰው ጭኖ የሚሄድ ሹፌር ኃላፊነቱ ብዙ ነው፣ ከዶክተርም በላይ ነውና እንደው በቻላችሁት አቅም እናታችንን ልጃችንን ይዘን ጋቢና ይዘን እንደምንሄድ አድርገን ድራይቭ እንድናደርግ እናንተም እንድትመክሩልኝ ስል አደራ ለማለት ፈልጋለሁ። እጅግ በጣም አድርጌ አመሰግናለሁ። እንኳን ደስ አለ ሰያ። ከጫፍ እስከ ጫፍ ኢትዮጵያን እያካለለ እኛን አብሮ በቲክቶክ አካውንቱ ይዞን እየሄደ ስለሚገኝ ነው
ፎሎ እያደረግነው የምንገኝ። እንኳን ደስ ያለ ሳያ። በጣም የሚገርም መልእክት ነው። በመቀጠል የዕለት ተዕለት ኑሯቸውን ጉዟቸውን ለተመልካች ሳቢ በሆነ ሁኔታ እያቀረቡ የኑሮ ዘይቤያቸውን በደስታ እንድንጋራቸው የሚያደርጉንን በቤስት ላይፍስታይል ኮንተንት ዘርፍ እንሸልማለን። This award celebrates creators who turn everyday life into beautiful storytelling. Lifestyle content invites us into someone's world with warmth and transparency. The Best Lifestyle Content Award. ይህ ሽልማት ደግሞ በዞማ ቢዩቲ አካዳሚ ፓወርድ የሆነ ሲሆን ሽልማቱንም የሚሰጡልን የዚሁ የዞማ ቢዩቲ አካዳሚ ባለቤት የሆኑት አቶ አሪያ ሀጎስ ይሆናሉ። This award is powered by Zoma Beauty, and presenting this award is the owner of Zoma Beauty, Mr. Araya Hagos. አቶ አሪያን እባካችሁ ወደ መድረክ ጋብዙልን። Please welcome to the stage the owner of Zoma Beauty, Mr. Araya Hagos. Zoma Beauty እንዲሁም የቢዩቲ ፓርትነራችን ነው። ዛሬ ራሳችሁን ለማስዋብ ከፈለጋችሁ ሪፍሬሽ ማድረግ ከፈለጋችሁ ቦታ አለላችሁ። ታመሻችሁ። በቅድሚያ እድለኞች እንኳን ደስ አላችሁ ለማለት እወዳለሁኝ። በመቀጠል በቤስት ላይፍ ስታይል ኮንተንት እጩዎች እናያለን። ቤስት ላይፍ ስታይል ኮንተንት ምርጥ 5 እጩ ተወዳዳሪዎች አዶናይ፣ ጃኒ፣ ካሌብ ኢንገጠር፣ ዮናስ መኳንንት፣ እግር ጥሎኝ። ቤስት ላይፍ ስታይል ኮንተንት የጂ ፓወር ክሬቲቭ አዋርድ 2025 አዶናይ። አዶናይ እንኳን ደስ አለ። ለሁለተኛ ጊዜ ስታሸንፍ ነው በዚህ ምሽት በቤስት ላይፍ ስታይል ኮንተንት አዋርድ የላይፍ ስታይልን ለብዙሃን እያጋራ ተወዳጅነትን አግኝታል። Congratulations to Adonai once again for winning his second award in the evening with Best Lifestyle Content Award. ማርያም 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 ስሟን ጠራለሁ ሁሌም። ቪዲዮዬን ከተመለከታችሁ ማርያምን ሳልተናግሬ አላቅም። ሁሌም ምላሴ ላይ ያለች ሳልዋሽ ነው የምናገረው። እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰችኝ። ማርያም እላለሁ ሁሌም። ማርያምን ደስ ብሎኛል ስላሸነፍኩኝ። ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩኝ። ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩኝ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። እናመሰግናለን አዶናይ። የታባቱ ኦኬ። በመጨረሻም አንድ ትልቅ ሰው መጥራት ፈልጋለሁ። እዚህ ናፒ ወንድሜ አንዴ ወደ መድረክ እንድትመጣ ፈልጋለሁ። ናፒ ናሩቶ ናቢ 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 የታባቱ ናሩቶ ና ወንድሜ ኖ አንድ ነገር ልንገራችሁ ስለ ናፒ ማለት ነው። ስለ ናፒ አንድ ነገር ልንገራችሁ። ሁሌም ናፒ ስል ሰምታችሁኝ ታውቃላችሁ። እንግዲህ ናፒ ማለት እሱ ነው ወንድሜ፣ ከኔ ጋር ቆሞ ሁሌም የቀረጸኝ ማለት ነው። ላይፍ ስታይሌ ወደ ህይወቴ እንድትገቡ ያደረጋችሁ ናፒ ነው። ጀግና ነው። ትልቅ ደረጃ ይደርሳል። ከዚህ በላይ ትደርሳለህ። የምትናገረው ነገር ካለ እስቲ ናፒ። በጣም ደስ ብሎኛል። ሰው እዚህ መቆም አልመሰለኝም ቢሆነት በጣም ቃላት ነው ያጠረኝ። በጣም ነው ደስ የሚለው ወንድማማችነት። እንወዳቸዋለን። አንድ ነገር አለኝ እዚህ በኩል የምናገራችሁ ሁላችሁንም። እኛ ይሄ ሁሉ ውጤት ያወጣነው
እንቅልፍ ሳንተኛ 24 ሰዓት ሳንተኛ ነው ይሄ ሁሉ ነገር መንገድ የተጓዘን ምግብ ሳንበላ ማለት ነው። ሌሊት 7 ሰዓት ምናምን መተን ነው ወደ ሶዶ ሄደን ያለ ሶ አብረን ነበረን። ከምሽቱ 11 ሰዓት ተነስተን እስከ 7 ሰዓት የተጓዘን ሳንበላ ሌሊት 10 ሰዓት ተነስተን ነው ፕሮግራሙን እንጓዝ የነበረው ማለት ነው። እና ብዙ ደረጃ አሳልፈናል። ይሄ አዶናይ ገና 10 ሚሊዮን ነው የምንገባው። ለኮንተንት ክሪኤሽን የሚከፈል መስዋዕትነት ማለት ይህ ነው። እንኳን ደስ አላችሁ ሁለታችሁ። እንኳን ደስ አላችሁ ናፒ አዶናይ፣ እንኳን ደስ አላችሁ። ኮንግራቹሌሽንስ። በመቀጠል በሳይንስና ቴክኖሎጂ ዘርፍ እንዲሁም በምህንድስናና ሂሳብ ዘርፍ ላይ መረጃዎችን የሚሰጡ ህብረተሰቡን የሚያስተምሩ ቪዲዮዎችን በመስራት በስቴም አዋርድ ሽልማት የሚሸለሙትን እዚህ እንሸልማለን። The next award honors creators who make science and technology exciting. They sparked curiosity and made learning feel adventurous. Their content may inspire future engineers and inventors. ሽልማቱን የሚሰጡልን ደግሞ በተለያዩ የሳይንስና የቴክኖሎጂ ስራ ፈጠራ ውድድሮች ላይ የምናውቃቸው እንዲሁም በግላቸው በፌስቡክ ፔጃቸው ላይ የተለያዩ ሽልማቶችን ለስራ ፈጣሪዎች ለስራ ወዳዶች የሚሰጡት ኢንጂነር ቢጃይ ናይከር ናቸው። Presenting this award, you may know him by giving awards himself, is Engineer Beja Naiker. ኢንጂነር ቤጃን እባካችሁ ወደ መድረክ ጋብዙልን። Please give a warm round of applause to Engineer Beja Naiker. ለቤጃ ናይከር እስቲ አንዴ ለኢንጂነር በጭብጨባ ተቀበሉ። እንዴት አመሻችሁ። ቀጥሎ በስቴም እጩ ተወዳዳሪዎችን በስክሪኑ ላይ እናያለን። ከዛ በኋላ እንትኑን እናሳውቃችኋለን። አሸናፊው ስቴም ምርጥ 5 እጩ ተወዳዳሪዎች አቤኒዘር ኢንቴክ፣ ቢግ ሀበሻ፣ ዲኒ፣ ዩቲዩበርስ ኦፊሻል፣ ቲቸር ዳኒ። የዚህ ሽልማት አሸናፊ የሚሆነውን አሁን የምናውቅበት ሰዓት ላይ ደርሰናል። የቴክ የአሁኑ ዙር አሸናፊ ቲቸር ዳኒ ቲቸር ዳኒ የ2025 ጂ ፓወር ቲክቶክ ክሬቲቭ አዋርድ አሸናፊ ሆኗል። በስቴም ዘርፍ ማለት ነው። እንኳን ደስ አለ ቲቸር ዳኒ። Congratulations to Teacher Danny for winning this award. Congratulations once again, Teacher Danny. እንኳን ደስ አለ። ሃይስኩል እያለን ይከብዱን የነበሩ የፊዚክስ እውቀቶችን ቀለል ባለ ሁኔታ በዝብጦ እያጎረሰ ለተማሪዎች እያደረሰ የሚገኘው ቲቸር ዳኒ ከልብ አድርገን እናመሰግናለን። እንኳን ደስ አለ። Teacher Danny, congratulations once again for winning the STEM award for the G Power TikTok Creative Awards 2025. እንደምን አመሻችሁ። እንግዲህ አትቀመጭም ብዬ ነው ይዣት የወጣሁት። ከኋላ ዚፓ ተበላሽቶ ስለነበረ በሰበሩም ቦታ ሁሉ አዲስ ታሪክን በእኛ እየጻፈ እዚህ ላደረሰ ለልዑል እግዚአብሔር ክብርና ምስጋና ይሁን። በመቀጠልም ሁላችሁም እንደምታውቁት ከዛሬ 8 ዓመት በፊት እዚሁ አዲስ አበባ ላይ በጎዳና ተዳዳሪነት ነበር የምኖረው። ከዛ ጎዳና ተዳዳሪነት ተነስቼ ዛሬ እዚህ ደረጃ እንድደርስ ወደ ቤቷ አስጠግታ ስትመግበኝ፣ ስታበላኝ፣ ስታጠጣኝና ጠረኔም እንዲቀየር ምክንያት ለሆነችው ለባለቤቴ ከፍ ያለ ምስጋና ማቅረብ
በመቀጠልም ራሱን ካፈር በታች አድርጎ ካፈር በላይ ደምቄ እንድቆም ምክንያት ለሆነኝ ለአባቴ ለአቶ ሻምበል እንዲሁም ደግሞ በጸሎቷና በምክሯ ለምታግዘኝ ለእናቴ ለወይዘሮ አለሜ ላቅ ያለ ምስጋናን ማቅረብ እወዳለሁ። ለመረዳችሁ ሁላ እጅግ በጣም እናመሰግናለን። እግዚአብሔር ያክብርልን። መምህር ዳኒ ከልብ አድርገን እናመሰግናለን። እንኳን ደስ አለ፣ በርታ፣ ቀጥልበት። ብዙ ወጣቶችን በቀላሉ ትምህርት እንዲረዱ እያደረጋቸው እንደሆነ ለመመስከር እንወዳለን። የሚያበረታታ ታሪክና የሚያስቀና ፍቅር። እንኳን ደስ አለ መምህር ዳኒ። አሁን በዚህ ዓመት ከጨመርናቸው ነገሮች መካከል መግቢያችን ላይ እንደጠቀስነው 3 የቻሌንጅ ውድድሮችን ዳጎስ ያለ ሽልማት የሚያሸልሙ ውድድሮች አዘጋጅተናል። ከነዚህ ውስጥ አንዱ የሆነውን የምንሸልምበት ሰዓት ላይ ደርሰናል። The 3 categories we added this year had strong competition because they had an amazing challenge within the category. የመጀመሪያው የቻሌንጅ ውድድር የሽልማት የሚሆነው የጭላሎ ቻሌንጅ አዋርድ ሲሆን ይህ ሽልማት በጭላሎ ቻሌንጅ አዋርድ የተሰሩ ቪዲዮዎች ተደማምረው ወደ 130 ሚሊዮን ቪው ያገኙበት ዝግጅት ነውና ትልቅ ኢምፓክት የፈጠረ ሽልማት ነው። The first challenge award had the amazing various content creators come up with even more creative ideas and stories to advertise Chilalo Food Complex, and it actually garnered 130 million viewership. ተወዳዳሪዎች በአስቂኝ ቪዲዮ፣ በዳንስ ቪዲዮ ወይም ምግቦችን እያበሰሉ ቪዲዮዎችን በመስራት ወይም በድራማ መልክ መሆን ይችላል የተመልካችን ቀልብ እየሳቡ የጭላሎ ፉድ ኮምፕሌክስ ግብአቶችን ምርቶች የሆኑትን ለብዙሃን አስተዋውቀዋል። ከነዚህ ብዙ ተሳታፊዎች ውስጥ የተወሰኑትን ወደ መድረክ እንጠራለን። ከመጥራታችን በፊት ግን የጭላሎ ፉድ ኮምፕሌክስ ዋና መስራችና ባለቤት የሆኑት አቶ ተድላ ጊዮርጊስ ተወካያቸው አቶ ተስፋዬ ስለ ጭላሎ የተወሰነ ቃል ይነግሩናል። ስለዚህ እሳቸውን ጋብዘን ወደ ሽልማቱ መርሃ ግብር እንሄዳለን። Please welcome to the stage to present this award. Chilalo Complex representative Tesfaye Beza represents the owner of Chilalo Complex, Mr. Tadala Haile. በተጨማሪም ሽልማቱን የሚሸልሙልን አቶ ሚካኤል ደመቀ የጭላሎ ፉድ ኮምፕሌክስ የኮሜርሻል ማናጀር ይሆናሉ ማለት ነው። እዚህ ላይ እንደምትመለከቱት ዳጎስ ያለ ሽልማት ነው ያለው። ከ1 ሚሊዮን 500,000 300,000 100,000 እያለ ይቀጥላል። ሽልማቱን መጀመሪያ ተሳላለው ቃል የገቡ ወደኋላ ሄዳችሁ ቪዲዮቻችን ማየት ትችላላችሁ። 1.8 ሚሊዮን ብር ነበር። አንደኛ ለወጣ 1 ሚሊዮን፣ ሁለተኛ ለወጣ 100,000፣ ሶስተኛ ለወጣ 300,000 ነበር። ግን በራሳቸው ተነሳሽነት የክሬቲቭ ኢንዱስትሪውን ለማነሳሳት ወጣቶችን ይበረታቱ በማለት ተጨማሪ ሽልማቶችን አዘጋጅተዋል። እኔ በተወዳደርኩኝ የተመኘሁት ቻሌንጅ ነው። To empower the creative industry, Chilalo Food Complex actually added an additional money than the initial 1.8 million, but now we have 2 million award. አቶ ተስፋዬ ስለ ጭላሎ ፉድ ኮምፕሌክስ ድርጅት የተወሰነ ይሉናል። እሺ፣ እንዴት አመሻችሁ? እንኳን ደህና መጣችሁ የተከበራችሁ ክቡራትና ክቡራን፣ እንዲሁም ደግሞ የዕለቱ ድምቀት የሆናችሁ ቲክቶከሮች እንኳን ለ2025 ቲክቶክ ክሬቲቭ አዋርድ በሰላም አደረሳችሁ። በመቀጠል እንግዲህ ጭላሎ ኮምፕሌክስ ይሄን ቻሌንጅ ሲያቀርብ በዋናነት ያው ወጣቶችን ከወጣቶች ጎን ለመሆን ጭምር ነውና በዚህ አጋጣሚ ስለ ጭላሎ ምስረታ የተወሰነ ጥቂት ልበላችሁ። ጭላሎ ኮምፕሌክስ በ2000 ዓመተ ምህረት በአሰላ ከተማ ዱቄት ፋብሪካ በመባል የተመሰረተ ሲሆን በሚያመርታቸው ልዩ ልዩ ጥራት ያላቸው ዱቄቶችን በማምረት በከፍተኛ ፍጥነት ያደገ ድርጅት ነው። አሁን ላይ ከ2000 በላይ የሚሆኑ ሰራተኞችን ቀጥሮ እያሰራና እድል ፈጥሮ እየሄደ ያለ ድርጅት በመሆኑ አሁን ላይ የተለያዩ ብራንድ ያላቸውን ወይም ኦኬ ብራንድ የሆኑትን ኦኬ ፓስታ፣ ኦኬ ኑድልስ፣ ኦኬ መኮሮኒ፣ ኦኬ ፓስቲኒ፣
ኦኬ ዋፈር እያመረተ ለደንበኞቹ እያቀረበ ያለ ድርጅት ነው። ይህንንም አዋርድ እንዴት ታሳቢ አድርጎ የመጣው በዋናነት የኦኬ ብራንዶችን በማህበረሰቡ በማስተዋወቅ በዚሁም ወጣቶች ተጠቃሚ እንዲሆኑ በማሰብ ነው። ጭላሎ ፉድ ኮምፕሌክስ በቀጣይ ከዚህ በተሻለ መንገድ በአመት 3 ጊዜ በየ4 ወሩ እንደዚህ የመሰለ ቻሌንጅ ለማቅረብ ወስኖ እንግዲህ ዝግጅቱን አጠናቋል። ከዚህ በኋላ ማንኛውም ወጣቶች በጭላሎ ቻሌንጅ ላይ እንድትሳተፉ መድረኩን ክፍት አድርጓል። በዚህም ዝግጁ እንድትሆኑ ስንል እናሳስባለን። እናመሰግናለን። እናመሰግናለን። ይህ ታላቅ ዜና ነው ለወጣቶች፣ ለኮንቴንት ክሬተሮች ይህንን የሚያክል ገንዘብ በየ4 ወሩ እና በየተለያዩ ጊዜያቶች ለመሸለም ዝግጁ መሆናቸው በጣም ይበል የሚያሰኝ ነው። በመቀጠል በዚሁ ቻሌንጅ ላይ የተሳተፉትን ምርጥ 5 የነዚህን የሚያክል ገንዘብ ተሸላሚ የሆኑትን ቅደም ተከተሉ የተዘበራረቀ ነው። አንደኛ መጠራው አንደኛ ወጥቷል ብላችሁ እንዳትሳሳቱ ቀድሜ ለማሳሰብ እወዳለሁ። 5ቱንም ወደ መድረክ ጠራና ማን አንደኛ፣ ማን ሁለተኛ፣ 3ኛ፣ 4ኛ፣ 5ኛ የወጡትን ቀስ በቀስ አንድ በአንድ ጠራለሁ ማለት ነው። ስለዚህ ወደ መድረክ አሁን ስማችሁ የምጠራችሁ ኮንተንት ክሬተሮች እባካችሁ እንድትመጡ ጠይቃለሁ። በመጀመሪያ መርሃዊት ወደ መድረክ እንድትመጪ ጠይቃለሁ። አቤኒስ ወርልድ፣ ቤጊ 4 ኪሎ፣ ሚናሙል እንዲሁም ጉተማና ብሩ እነዚህ 5 ምርጥ በጭላሎ ፉድ ኮምፕሌክስ አዋርድ ቻሌንጅ ላይ ምርጥ ቪዲዮዎችን ሰርተው ለብዙሃን እንዲዳረስ ያደረጉ ናቸው። ስለዚህ 5ቱንም መድረክ ላይ ጠርተን አሸናፊዎቹን ቀስ ብለን እናሳውቃቸዋለን። ተሳታፊዎቻችን ወደ መድረክ እየመጡ ነው። ምርጥ ቪዲዮዎችን በድራማቲክ በሆነ ኮንተንት በዘፈን በተለያዩ ሁኔታዎች አዋሰው የጭላሎ ቻሌንጅን ተወዳድረዋል። ከእነዚህም ውስጥ እነዚህ 5ቱ ደግሞ ከፍተኛ ደረጃን ይዘው አጠናቀዋል። ስለዚህ በቀጥታ የምናመራው በ5ኛ ደረጃን ይዞ ወይም ይዛ ያጠናቀቀችውን ጠቅሳለሁ። የጭላሎ ቻሌንጅ አዋርድ የጂ ፓወር 2025 ክሬቲቭ አዋርድ 5ኛ ደረጃን ይዞ ያጠናቀቀው አቤኒስ ወርልድ ነው። እንኳን ደስ አለህ አቤኒስ። የ100,000 ብር ተሸላሚ ሆኗል አቤኒስ። Congratulations to Abenis World for winning 5th place. እሺ በቅድሚያ እግዚአብሔር የተመሰገነ ይሁን። ይህ ስራ እኔ ልታይበት እንጂ በዚህ ስራ ላይ በቅድሚያ በጣም የተሳተፈው ወንድሜ ባማ ክሬቲቭ አለ። ባማዬ ዊ ሜድ ኢት። ይህን የመሰለ ስራ ደግሞ የሰራልን ፍሌክስ ዋይቲቲ ፕሮዳክሽን አለ። ይመችሽሞን እና ያው ከዚህም በኋላም ከዚህ በፊትም እንግዲህ ተሳክቶለታል። አቤኒ አንደኛ ብላችሁ ካሰባችሁ የስኬት ሚስጥር ኢየሱስ ነው። ኢየሱስ ጌታ ነው። አመሰግናለሁ። እናመሰግናለን አቤኒስ። የዚህ ውድድር 4ኛ ደረጃን ይዛ ወይም ይዞ ያጠናቀቀው እንዲሁም በተመሳሳይ የ400,000 ብር የ100,000 ብር ተሸላሚ 4ኛ ደረጃ ይዛ ያጠናቀቀችው መርሃዊት ናት። መርሃዊት እንኳን ደስ ያለሽ። 4ኛ በመሆን የጭላሎ አዋርድ ቻሌንጅን አሸንፈሻል። እንኳን ደስ ያለሽ። Congratulations to Merhawit for winning 4th place for the Chilalo Award Challenge for the G Power TikTok Creative Awards 2025. እግዚአብሔር ይመስገን። ያኔ ላይ
እግዚአብሔር ከምንም በላይ ነውና በእኔ አቅምና በእኔ ፍቃድ አይደለም እዚህ ያለሁት በሱ ፍቃድ ነው። እሺ ሳዲዬ ምንድን ነው? ሰላም በሉ። ሰላም I love you. I love you. We love you too. ይህ ሽልማት ማለት ነው ለእናቶች ይሁንልኝ። እናቶች ሆነው በብዙ ቻሌንጅ እያለፉ ያሉት ልጅን በብዙ መንከራ እያሳልፉ ያሉት በጣም ጠንካራ እናቶች እንደዚህ ማድረግ ትችላላችሁ፣ አቅም አላችሁ፣ ጎበዞች ናችሁ፣ እንችላለን። እሺ መራዊት እንኳን ደስ አለሽ። ጥሩ መልእክት ነው ያስተላለፍሽልን። እናቶች እንኳን ደስ ያላችሁ። ዛሬ ስለ እናቶች ሲነገር እኔ ቆየው በጣም ደስ ብሎኛል። እኔ ይህንን የጭላሎ ቻሌንጅ አዋርድ 3ኛ ደረጃ ይዞ ያጠናቀቀልንን የምንገልጽበት ሰዓት ላይ ነው። ማን ነው? 300,000 ብር ነው የሚሸለመው። 300,000 ብር። አዎ የ300,000 ብር አሸናፊ ጉተማና ብሩ እንኳን ደስ አላችሁ። ጉተማና ብሩ እንኳን ደስ አላችሁ። 3ኛ የጭላሎ ቻሌንጅ አዋርድ በማሸነፋችሁ የ300,000 ብር ተሸላሚ ሆናችኋል። Congratulations to Gutama and Buru. እግዚአብሔር ይመስገን። ያው ተለፍቶበታል። ከጀርባችን ብዙ ጊዜ የሚሰሩ እናመሰግናለን። ይሄ ቦታ እንደማይገባ እናውቃለን። ያው ከጎናችን የነበሩት ወንድሞቻችን ራዳና አናንያ እናመሰግናለን። አንድ ራዳ ወደ መድረክ እሺ በጣም ታምራላችሁ። በጣም እናመሰግናለን። ያው ይቻላል። ብሩና ጉተማ በጣም ጥረታቸውን በጣም ማድነቅ እፈልጋለሁ። ለአንድ ኮንቴንት የት ጥግ ድረስ መሄድ እንደሚቻል በደንብ ያሳዩናል። እያያችሁ ነው ስራቸውም ላይ። እኛም በደንብ ክሬቲቪቲያችንን እኔም በደንብ ክሬቲቪቲን አውጥቼ እንዳሳይ እነሱ መንገድ ሆኖኛል። በጣም ነው መወዳችሁ፣ በጣም ነው ማመሰግናችሁ። እና ምንጊዜም ሰው ማሰብ ያለበት ብዬ ማስበው ለሚያየው ተመልካች የሚያየውን ተመልካች አይን ማክበር አለበት ብዬ አስባለሁ። እስከ ጥግ ድረስ ዝም ብሎ መስራት ሳይሆን ከልብ ሲሆን ነገር ደስ ይላልና የተመልካችን አይን ያከበረ ነገር ሁሌም አሸናፊ ነው። ለኔ 2ኛ ቦታ ነው። ቴንክ ዩ ሶ ማች። በጣም እናመሰግናለን። ሁላችሁም እንኳን ደስ አላችሁ ለማለት እንወዳለን። Congratulations, Kugutama and Buru, and also Rada for giving us this beautiful speech. አሁን 1 ሚሊዮን ወይ 500,000 ብር ማን የትኛውን ያገኛል የምንልበት ሰዓት ላይ ደርሰናል። አንደኛውን ነው የምናውቀው። አሁን አንደኛውን ብናውቅ የተሻለ ይመስለኛል። እኔማ። ስለዚህ ከሁለቱ እዚህ ከቀሩልን ተፎካካሪዎች ተወዳዳሪዎች ምርጥ ቪዲዮ ሰርተው አንደኛ ወይ 2ኛ ደረጃን የያዙልንን የምናሳውቅበት ደረጃ ላይ ደርሰናል።
የ2025 ጂ ፓወር ቲክቶክ ክሬቲቭ አዋርድ የጭላሎ ቻሌንጅ አሸናፊ አይሰማም አሸናፊ ቤኪ 4 ኪሎ የሳይ ይቻላል እንደምን ማርጊ እዚህ መድረክ ላይ ወጥቻለሁ። በጣም ደስ ይላል ጋይስ። ሶ ቤኪ እንግዲህ ከድሮ ጀምሮ ታውቁታላችሁ ኮንቴንት ሲሰራ በጣም በብዙ ካቴጎሪዎች ላይ ኖሚኔት ተደርጎ ምንም ባለማሸነፍ ነው የምናውቀው። በጣም ደስ ብሎኛል። ይሄን አዋርድ በቤኪ 4 ኪሎ ስም እቀበላለሁ። ግባ እናውጣው። ቤኪ 4 ኪሎ እንኳን ደስ አለ። በወንድሙ በጓደኛው አማካኝነት ነው ሽልማቱን እየተቀበለ የሚገኘው። ይህ ማለት ሚናሙል ደግሞ የ500,000 ብር አሸናፊ ይሆናል። የዚህ ቻሌንጅ ሁለተኛ ደረጃን ይዞ ነው ያጠናቀቀው። እንኳን ደስ አለ ሚናሙል፣ ሁለተኛ በመሆን የጭላሎ ቻሌንጅ አዋርድን በጂ ፓወር ቲክቶክ ክሬቲቭ አዋርድስ በማሸነፍ የ500,000 ብር ተሸላሚ ሆነሃል። እንኳን ደስ አለ። ለአሸናፊዎች እንዲሁም ለተወዳዳሪዎች እጅግ በጣም እናመሰግናለን። ቤኪ እንኳን ደስ አለ። ላይቭ እየተከታተለ ይገኛል። ክብር ሁሉ ለእግዚአብሔር ይሁን። ገለቶማ ዱራን ዱርሳ waaqayyoon galateeffachuun barbaada. Itti aansuudhaan jaallattoonni koo, hordoftoonni koo, hawaasti koo marti akkan injifadhuuf kan na tumsaa turtan hundi keessan iyyuu baay'ee naa galatoomaa. Isinan jaalladhaa. Jajjabinni kun tumsi kun kan itti dhufe haa ta'u akkasumas maatii koo hiriyoottan koo maraa akkan injifadhuuf hawwii keessan kan ture kunoo guyyaa har'aa injifadheera. Hawwii keessan baga ijaan agartan isin jedha. Galatoomaa ulfaadhaa. Afaan keenyaan hojjechuun afaan keenyaan dorgomuun injifachuu dandeenya. Injifannoo biraa walitti deebina. Galatoomaa. እንኳን ደስ አለ ሚናሙል። ሸላሚዎቻችንን በክብር ከመመለሳችን በፊት አንድ ስፔሻል የሆነ አዋርድ እንዳለ ቀደም ሲል ነግረውናል። There is a special request with a generosity of Chilalo Food Complex that they want to award another yet creator. መጀመሪያ ቀደም ሲል እንደነገርኳችሁ 1.8 ነበር ለመሸለም የተስማሙት። ከዛ ተሳታፊዎቹን የሰሩበትን ላባቸውን ሲመለከቱ 200,000 ጨመሩ። በተጨማሪም ደግሞ አሁን ከነዚህ ተወዳዳሪዎች በተለየ ስፔሻል አዋርድ ብለው ኮሜዲያን ቡርሳሞን ሸልሞታል። የ200,000 ብር ተሸላሚ ሆኗል ኮሜዲያን ቡርሳሞ። ቡርሴ በመካከላችን ካለ ወደ መድረካችን እንድትመጣ ጠይቃለን። ኮሜዲያን ቡርሳሞ እባክህን በመካከላችን ከተገኘ ወደ መድረክ እንድትመጣለን እንጠይቃለን። ወደኛ እየመጣ ነው ኮሜዲያን ቡርሳሞ። Congratulations to the comedian upon special request for winning this special award from Chilalo Food Complex. አመሰግናለሁ። እሺ በመጀመሪያ ለሁሉም ነገር ከልብ አመሰግናለሁ። ለሁላችሁም ለቤተሰቦቼ አንድ ነገር መናገር ፈልጋለሁኝ። ያም ነገር ምንድነው? ዛሬ ያለሁበትን ጥንካሬ እንዲዝ ወንድ እንሆን፣ ሰው እንሆን፣ አባት እንሆን ላደረገች ለልጄ
ሩታ ወድሻለሁ። ከዛም በመቀጠል ደግሞ ከነ ድክመቴ ከነ ብዙ ነገሬ ይዛኝ ችላኝ ብዙ ነገሮችን እንድችል አድርጋ ያኖረችኝን ያገዘችኝን በድካሜ ከጎን የሆነችውን ባለቤቴን ላመሰግናት እወዳለሁ። እወድሻለሁ። ሁላችሁንም አመሰግናለሁ። ይሄን ያደረገው እግዚአብሔር ነው። እግዚአብሔር ይመስገን። በመጨረሻም እዚህ ቲክቶክ ቻሌንጅ ላይ የተሳተፋችሁ በሙሉ ድርጅታችን ጭላሎ ፉድ ኮምፕሌክስ ከልብ እያመሰገነ ወደፊት በሚደረገው ቻሌንጅ ላይ በንቁ እንድትሳተፉ እናሳስባለን። ከዚህ በተጨማሪም የድርጅታችን በዚህ ወቅት ከኢትዮጵያ በአንደኛ ደረጃ ላይ የሚገኝ የምርት አምራች ድርጅት በመሆኑ የኦኬ ምርቶችን የመጀመሪያ ምርጫችሁ እንድታደርጉ እናሳስባለን። እናመሰግናለን። እናመሰግናለን። ጭላሎ ፉድ ኮምፕሌክስን ከልብ አድርገን እናመሰግናለን። በጣም ከፍተኛ የሆነ ገንዘብ ነው ሽልማት የሰጡልን። ይበል በርቱ። በሚቀጥለው ዓመትም ይህ ቻሌንጅ ይኑር ብለን እንጠይቃለን። የሚቀጥለው ዓመት አንሳተፍም እኔ እናንተ? ኧረ ተሳታፊ ነኝ እኔ በቃ። በመቀጠል ደግሞ እንግዲህ በቲክቶክ መንደር ባያችሁት መልኩ እንግዲህ የኢትዮጵያ ማህበራዊ ሚዲያ ይዘት ፈጣሪዎች ማህበር እንደተመሰረተ አብዛኞቻችን ሰምተናልም እናውቃለንም። መስራቾቹ ወደ መድረክ መጥተው ስለ ማህበሩ ገለጻ ያደርጉልናል። ከመስራቾቹ መካከል ጠበቃ ሰብለ አሰፋ፣ ማስተር አብነት፣ ቢኒ፣ ብሩክ ኒውስ፣ የአብስራ ፍጹም እንዲሁም ሶለን ለሜሳን ወደ መድረክ ጋብዛለሁኝ። ስለ ማህበሩ ደግሞ ገለጻ ለማድረግ ጠበቃ ሰብለ አሰፋ እዚህ ጋር እንድትገኙልን ወደ አክብሮት ወደ መድረክ እየጋበዝናችሁ ነው። እባካችሁን ወደ መድረክ እንድትመጡልን እንጋብዛችኋለን። የማህበሩ መስራቾች ከዚህም በላይ ናቸው። ነገር ግን እዚህ መድረክ ላይ ተገኝተው ስለ ማህበሩ ጥቂት እንዲሉን እነዚህን መስራቾች ጠርተናል ማለት ነው። የአብስራ ፍጹም፣ ቢኒ፣ ብሩክ ኒውስ፣ ጠበቃ ሰብለ አሰፋ፣ ማስተር አብነት፣ ሶለን ወደ መድረክ በጭብጨባ ተቀበሉልን እባካችሁን። ይህ መድረክ የሁላችሁንም መብት ለማስጠበቅ ተሰብስበው በአንድ ላይ ሆነው ነው የመሰረቱት። ስለዚህ ለሁላችሁም ይገባኛል ብለው እዚህ ተገኝተዋል። ሁሉንም ልታመሰግኗቸው ይገባል። የኢትዮጵያ ማህበራዊ ሚዲያ ይዘት ፈጣሪዎች ማህበር ለሶስተኛ ጊዜ እዚህ መድረክ ላይ ተመልሼ መጥቻለሁ። አሁን ደግሞ የመጣ ነው እንግዲህ እንደምትመለከቱት ከኋላይም አሉ፣ ውስጥ ላይም በጣም በርካቶች አሉ። የኢትዮጵያ የሶሻል ሚዲያ ይዘት ፈጣሪዎች ማህበር እንግዲህ ከሰሞኑ ተመስርቷል። በርካታ ስራዎችን ለመስራት እንቅስቃሴ እያደረገ የሚገኝ ሲሆን መጀመሪያ ለዚህ ማህበር አንድ የሁላችሁ ሞራል ብትሰጡልን ደስ ይለናል። ሞራሉ ያንሳል። በእውነት ለእናንተ መብት ነው እነሱ የተሰባሰቡት። አንድ ስንሆን እናሸንፋለን በሚል መርህ እንግዲህ እንደ ማህበር ኮንተንት ክሬተሮችን ይዘት ፈጣሪዎችን በየትኛውም ፕላትፎርም ላይ የሚሰሩትን ከ5000 ተከታይ ጀምሮ ያላቸውን በብሮድካስት ህጉ መሰረት ከ5000 በላይ ተከታይ ያላቸውን በሙሉ ያቀፈ በጣም ትልቅ ማህበር ነው። ከዓለም አቀፍ የዲጂታል ኮንተንት ክሬተር አሶሲዬሽኖች ጋር የተለያዩ ስራዎችን እየሰራ የሚገኝ ነው። እንዲሁም ደግሞ በመዲናችን አዲስ አበባ የተለያዩ የክሬተር መንደሮችን የመገንባት እንቅስቃሴን ይዞ እየሰራ ያለ በጣም ትልቅ ማህበር ነው። በዚህ ጉዳይ ላይ ተጨማሪ ነገር ሶለን ኤልሳ ሰፋ በድጋሚ እንዴት እንደምናመሻችሁ። ቀደም ሲል ብሩክ እንዳለው የይዘት ፈጣሪዎች ማህበር በይፋ ተመስርቷል። ከ5000 ጀምሮ ተከታይ ያላችሁ የምትሳተፉበትና የበለጠ የሶሻል ሚዲያን ተጽዕኖ ፈጣሪነት የምንጠቀምበት ይሆናልና ይህ ነገር ደግሞ በመመስረቱ
በኢትዮጵያ የቲክቶክ አጠቃላይ ሶሻል ሚዲያ ኢንዱስትሪው ላይ ትልቅ ለውጥ ያመጣልና በድጋሚ እንኳን ደስ አላችሁ ማለት ፈልጋለሁ። ተጨማሪ ማለት የምትፈልጉት ካላችሁ እዚህ በመካከላችን የምትገኙ የዚህ ማህበር ተወካዮች። እቺ ነገር ቁመት ሳታስበለኝ አትቀርም። እሺ እናመሰግናለን። እንግዲህ ይህ ማህበር ኦፊሻሊ ከትላንት ተከፍቷል፣ አይታችሁታል፣ ተመስርቷል ማለት ነው። እንግዲህ ይህ ማህበር ለየት የሚያደርገው ከተለያዩ ፕላትፎርሞች ማለትም ከሜታ ጋር ከቲክቶክ ጋር እንዲሁም ደግሞ ከተለያዩ የሶሻል ሚዲያ ፕላትፎርሞች ጋር ከነሱ ጋር ኦፊሻሊ ግንኙነት አለው ማለት ነው ይህ ማህበር። ስለዚህ ከዚህ በኋላ ማንኛውም ኮንቴንት ክሪኤተር በሚያጋጥመው የአልጎሪዝም ችግር ወይም አካውንቱ ቢጠፋ የተለያዩ ችግሮች አካውንቱ ላይ ቢከሰት ይህ ማህበር በቀጥታ ይህንን ፕላትፎርም ቀጥታ ኦፊሻሊ ያወራችኋል ማለት ነው። ስለዚህ ለኮንቴንት ክሬተሩ በጣም የሚጠቅም ስለሆነ እርግጠኛ ነኝ ዛሬ የሚመዘግቡ ሰዎች በየወንበሮቻችሁ ይመጣሉ። እንድትመዘገቡና ራሳችሁንም በማህበር ተደራጅታችሁ አንድ እንድትሆኑ ጠንካራም የሚያደርግ ማህበር ስለሆነ እንድትቀላቀሉ ስል እጠይቃለሁ። አመሰግናለሁ። እንዴት አመሻችሁ? ሙሉ ነገር እነሱ ተናግረውታል። አሁን መዝጋቢዎች በየቴብሉ ይመጣሉ። ስለዚህ መታችሁ መመዝገብ ትችላላችሁ። የዚህ ማህበር ሜምበር ስትሆኑ በጣም በብዙ መልኩ እናግዛችኋለን። ከስኪል ቢልዲንግ ጀምሮ እስከ ሌጋል ሰፖርት ድረስ በጣም ብዙ ጥቅሞች ይኖሩታል። እኔ ደግሞ በጣም የምወደው ስራዬ ነው። በጣም ብዙ ሰዎች እንደምታወቅ ተስፋ አለኝ። የኛ ማህበር ሜምበሮች ደግሞ በሚቀጥለው ዓመት ሙሉ በሙሉ እነሱ እንደሚያሸንፉ በጣም እርግጠኛ ነኝ። መልካም ጊዜ ይሁንላችሁ። ሁላችሁም ስለመጣችሁ በጣም እናመሰግናለን። መመዝገብ እንዳትረሱ። እናመሰግናለን። ሁሉንም ከልብ አድርገን እናመሰግናለን። እባካችሁን በጭብጨባ እንድትሸኙልን። የኢትዮጵያ ማህበራዊ ሚዲያ ይዘት ፈጣሪዎች ማህበርን ለመቀላቀል ከፈለጋችሁ በጠረጴዛዎቻችሁ ማህበሩን ለመቀላቀል እድል እየመጣላችሁ ይገኛል። ስለዚህ አባል እንድትሆኑ እናበረታታለን። በመቀጠል የተወሰነ የሙዚቃ እረፍት የምናደርግ ሲሆን በጂ ፓወር ፓወርድ የሆነ ይህ የሙዚቃ እረፍታችንን የሚያቀርቡልን ደግሞ በስተግራችን የምትመለከቷቸው የግሩፕ ባንድ ናቸው። We will take a short break with music with group band that is powered by G Power and we will be back shortly. ጥሩ ሙዚቃቸውን